በኢትዮጵያ ውስጥ የሃይማኖት ተቋማት በሰላም ከሚኖሩባቸው የዓለም ክፍሎች በሚጠቀስ ደረጃ የሚወጣ ታሪክ ያላት ሀገር ነች። በሺዎች ዓመታት ታሪክ ውስጥ በአብሮነት በመደጋገፍ የሚኖርባት ሀገር ነች። ይህ ብዝሃነታችንን እንደ ጥንካሬ በመቁጠር ተደምረን ሀገር የመገንባት ታሪካችን የትናንትም የዛሬም የነገም እንደሚሆን ግልጽ ነው። ታዲያ በዚህ ሁኔታ ውስጥ ከነበሩ የተለያዩ ትንኮሳዎች ውስጥ በከፍተኛ ደረጃ በተለያየ መልኩ ሲደረጉ የነበሩት ትንኮሳዎች ምርጫን የማጓተት ትንኮሳዎች ሲጓተቱ ማለት ለማጓተት ሲሞከር የነበሩ ትንኮሳዎች ሲከሽፉ ከዛ በኋላ ከምርጫ በኋላ ደግሞ የምርጫ ኮሮጆን እንቅስቃሴ ለማጉላላት ሲሞከር የነበረው አሁንም ሲከሽፍ በተመሳሳይ የጸጥታ አካላት ይህን ምርጫ የማከናወን ሁኔታ በተለያየ ሁኔታ ላይ በማከናወን በመጠበቅ ላይ ባሉበት ወቅት በአርሲ ዞን ላይ እንደዚሁ ጥቃት ፈጽሟል። የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ይህ ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን፣ እንደ ሰላም ሚኒስተር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ ጥቃት ተፈጽሟል፣ አሳዛኝ ጥቃት መደረግ የሌለበት። አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት ልናከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። ምክንያቱም በኦሮሚያ ክልል ከ6000 በላይ አድባራትና ገዳማት ያሉበት ክልል ነው። በጣም ታሪካዊ የሆኑ በሃይማኖታዊ በቅድስና ቦታቸው ላይ ከፍተኛ ቦታ የሚሰጣቸው ገዳማት በኦሮሚያ ክልል ይኖራሉ። በኦሮሚያ ክልል ህብረተሰቡ የክልሉ መንግስትም እነዚህ ገዳማትና አድባራት ተከብረው እንዲኖሩ ደህንነታቸው እንዲረጋገጥ ሌት ተቀን ነው ስራ የሚሰሩት። ይህ ሁኔታ ከመፈጠሩ በፊትም የመጀመሪያው ግጭት የተከሰተው ከጸጥታ ተቋማት ጋር ነው፣ ከሚሊሻዎችና ከፖሊስ ጋር ነው። ኃይሉ የበረታ ሲመጣ
እነሱም መስዋዕትነት ከፍለው መጀመሪያ የወደቁት እነሱ ናቸው። ስለዚህ ጉዳዩን በምንዘግብበት በምንገልጽበት በምናደርግበት ጉዳዩ አሳዛኝ እንደሆነ ጉዳዩ የተፈጸመ መሆኑን ጉዳዩ ግን ሲፈጸም በተፈጸመበት ልክና ጉዳዩ የተፈጸመበትን ምክንያትን በሚያመላክት መልኩ መግለጹ ይጠቅመናል የሚል ነው። ከዛ በኋላም የመጣው ከሀገራችን በተለያዩ ክፍል በሰሜኑ የሀገራችን ክፍል ቤተክርስቲያንን ለመገንባት ንዋያትን ለማንቀሳቀስ ለግንባታ የሚሆኑ ንዋያትን ሲያንቀሳቅሱ የነበሩ ቪዲዮዎችን በመጠቀም ቤተክርስቲያን በስደት ላይ ነች በሚል ህብረተሰቡን በአሉታዊ በሆነ መንገድ ለመቀስቀስ የተሄደው ጉዳይ በሃይማኖትም በሞራልም በሁሉም መንገድ በእምነትም በሞራልም በየትኛውም መንገድ ቢታይ ትክክል ያልሆነ ጉዳይ ነው። ኃላፊነት የተሰማን ልንሆን ይገባናል። በመናስተላልፈው መልእክት ሼር በመናደርገው መልእክት በመናሰራጨው መልእክት የሚመጣ አደገኛ የሆነ ውጤት ከተጠያቂነት የሚያድነን ተጠያቂነትን የሚያስከትል መሆኑን ሁልጊዜ መዘንጋት የለብንም።